አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እንዴት ሰነበታችሁ? ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ቻናሌ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ቤተሰብ። ዛሬ ማሳያችሁ ላይቭ ላይ ረጅም ቪዲዮ አዘጋጅተን እንዴት ለቀን ስራችን መስራት እንደምንችል ላሳያችሁ። የሆነ ቦታ ቀረጻ አድርጋችሁ ሊሆን ይችላል እና እንዴት ቪዲዮ ከፍታችሁ ስራችሁ መስራት እንዳለባችሁ አሳያችኋለሁ። ረጅም ቪዲዮ መንገድ ስትሄዱ ከቀረጻችሁት ሊሆን ይችላል እና ያ ነገር እንዴት እንደምታዘጋጁ አሳያችኋለሁ ማለት ነው። እና አሁን ይኸው ጋላሪ ላይ ነኝ ያለሁት። ሌላ ፎቶ ሌላ ነገር እንዳይታይብኝ ነው ቀድሜ ጋላሪ እንትን ያዘጋጀሁት። ለምሳሌ አሁን አንድ ቪዲዮ ልክፈት እዚህ ጋር። ይሄንን ቪዲዮ እንበል ረጅም ቪዲዮ ሊሆን ይችላል። መርሳት የሌለብህን አንድ ነገር ልንገርህ። ከዛ ያው ቪዲዮውን በዚህ መልኩ ይመጣልናል። ያዘጋጃችሁት ነገር ረጅም ሊሆን ይችላል፣ አጭርም ሊሆን ይችላል። እንደ ፍላጎታችሁ ነው። ረጅም ሰዓት አሁን ላይቭ ከፍታችሁ ለመተው ከፈለጋችሁ መንገድ ስትሄዱ የቀረጻችሁት የአንድ ሰዓት ቪዲዮ ሊሆን ይችላል፣ የሁለት ሰዓት። ይሄንን በዚህ መልኩ ሆኖ በጎን በኩል እንወጣለን ማለት ነው ስልኩ ላይ። ይሄው በጎን በኩል ወጣውን። ከዛ ምንድነው የምናደርገው? መሀሉ ነክተን ወጣ እንልና ቀጥታ ወደ ነው የምንገባው፣ ወደ ዩቲዩባችን እንገባለን። ከዛ ዩቲዩብ በዚህ መልኩ ይመጣልናል። እዚህ ጋር እስክሪብቶ ምልክቱን ነካና ምንድነው የምናደርገው? እዚህ ጋር መለጠፍ ያለብን ነገር የእስክሪብቶ ምልክቱን ነክተን ወደ ጋላሪያችን እንገባለን። ይሄው እስክሪብቶ ምልክቱን ነክቼ ወደ ጋላሪ ይወስደኛል ማለት ነው። ከዛ እዚህ ጋር የፈለኩትን ፕሮፋይል ማድረግ ሴፍ የሚለው ነክቼ በዚህ መልኩ ከዛ እዚህ ጋር ርዕስ እንጽፋለን። ዝም ብሎ እኔ ሰላም አልኩኝ እዚህ ጋር፣ ምክንያቱም ያው ዝም ብሎ ለሙከራ ስለሆነ ማለት ነው፣ ልገባ አይደለም። ከዛ ምንድነው የምናደርገው? እዚህ ጋር ነው የምናበራው ነገር አለ። ወደ ላይ እናንሸራትትና እዚህ ጋር ስክሪን ካስት የሚለውን ኦን እናደርጋለን። እዚህ ጋር ኦን አደረኩ። በዚህ መልኩ ኦን ካደረግን በኋላ ስክሪን ካስት የሚለውን ኦን አድርጌዋለሁ። እንደምታዩት አዲስ ላሳያችሁ። አያችሁ ስክሪን ካስት የሚለውን ኦፍ ነው። እኔ ምንድነው ማድረገው? አሁን ኦን አደርጋለሁ። ይሄን ኦን አደረኩት። ከዛ ምንድነው የምናደርገው? ቀጥታ ኔክስት የሚለውን እንነካለን። ከታች ያለው ኔክስት የሚላል እሱን ነካሁን። ከዛ በዚህ መልኩ ይመጣልናል። አሁንም ኔክስት የሚላል ኔክስቱን እንነካለን። አያሳይም። የቪዲዮ ጥራት በጣም ይቅርታ፣ ያው በሌላ ስልክ እየቀረጽኩኝ ስለሆነ ነው። ለምን በራሱ ከሆነ ወደ ላይ አይወስደንም። በዚህ መልኩ ይመጣል። እዚህ ጋር በብዙ አይነት መልኩ ነው የሚመጣው። የእናንተ ከጎን ለጎን ሊሆን ይችላል። የኔ ግን በዚህ መልኩ ቀስቱን ነክቼ ነው ወደ ታች ማወርደው። በዚህ መልኩ ነው አማራጭ የሚሰጠኝ። የመጨረሻው ነው የምነካው። ኢንተር ስክሪን የሚለው ነው የምነካው። እኔ ከታች ያለው ያው ለየስልኩ ይለያያል ብያቸዋለሁ። በጎን የሚመጣበት ማለት። ከዛ ደግሞ ስታርት ኒው የሚለውን እነካለሁ። ከዛ በዚህ መልኩ ይመጣልኛል። እዚህ ጋር ምንድነው ማድረገው? ከላይ ካሜራ አለ። እዚህ ጋር ከላይ ካሜራውን አጠፋለሁ። ካሜራ አይደለም መግባት የምፈልገው። ከዛ በካሜራ እንትን ብዬ እዚህ ጋር አግድም ምልክት ያለ በሴቲንግ ምልክት በሚውት የምናደርግበት ቀጥሎ ያለውን ኮሜንት ነው። እሱን እንከፍታለን።
ከፈትኩት። አግድም ምልክት ነበረው። ይሄ ኮሜንቴ ከፈትኩኝ ማለት ነው። እዚህ ጋር ኮሜንቴ ከፈትኩ። ይሄው እንደዚህ ነበረ። አሁን ላይ ምንድነው የሚሆነው? በሚውት ቀጥሎ ያለው በሴቲንግ እና በሚውት መካከል ያለው ማለት ነው። እሱን ስነካው የኮሜንት ምልክት ወይ ኮሜንት የከፈትኩኝ ማለት ነው። ከዛ ምንድነው ማደርገው? አሁን ቅድም ወደ አዘጋጀሁት እገባለሁ ማለት ነው። ቅድም ወደ አዘጋጀሁት ቪዲዮ ነው የሚሄደው ማለት ነው። ቅድም ከመጀመራችን በፊት ያዘጋጀነው ቦታ እንሄዳለን ማለት ነው። አሁን ቀጥታ እሱን ለመንካት እዚህ ከጎን በኩል እንነካለን። ያው በዚህ መልኩ ይመጣል። ከዚያ የቅድሙ ቪዲዮ እንደምታዩት በዚህ መልኩ ይመጣል ማለት ነው። እሱን እንነካለን። አያችሁ አይደለም? ከዛ ምንድነው የምናደርገው? ጎ ላይ በሚላለከት ላይ ከኤክስ ምልክት በታች ያለውን እሱን ስንነካ ቀጥታ ወደ ላይቭ ያስገባናል። እዚሁ ቦታ ሆኖ በቃ ይሄንን እንዲህ እየተጫወተ ቪዲዮውን እኛ ስራችን መስራት እንችላለን። በተቻላችሁ አቅም የራሳችሁ ቪዲዮ ቢሆን የተመረጠ ነው። አንዳንዴም ደግሞ ያው በቲክቶክ የሚመጡ ቪዲዮዎች ግን አንዳንዴም ኮፒ አያስይዙም፣ የማያስይዙም አሉ። አንዳንዴም ኮፒም ሊልክብን ይችላል ሌላ ሰው ከጫነው ማለት ነው፣ አይታወቅም። እና በዚህ መልኩ ነው እላችኋለሁ። አንዳንድ ቦታ 1 2 ቦታ 3 ቦታ እኔም እንደዚህ እንትን ለቅቄያለሁ። እና በራሱ ጊዜ እንደዚህ እየቀያየረ ደጋግሞ ነው የሚያመጣው። እንደዚህ ድምጽ ካለው ደግሞ ድምጹ ያው እንደሚቀንሰው በጎን በኩል ድምጹ ቀንሳችሁ ዝም ብሎ ተንቀሳቃሽ ብቻ ማድረግ ትችላላችሁ። ግን ደግሞ ራሳችሁ የቀረጻችሁት ከሆነ ከዘፈን ከምን ነፃ ከሆነ ምንድነው የምታደርጉት? በጎን በኩል ድምጹ ተጨምሮለታላችሁ። ይሄ እንደዚህ የተንቀሳቀሰ ዋናው ጎ ላይ የሚለው ግን መርሳት የለባችሁም ከኤክስ ምልክት ያለው። አሁን እኔ አልገባሁኝም፣ ግን ደግሞ አመቻችቻለሁ ለመግባት እና እንደዚህ ነው እላችኋለሁ። እዚህ ቦታም እንደዚህ ሆኖ በነገራችን ላይ ላይቭ ላይ 10 ደቂቃ ረጅም ሊሆን ይችላል። በሌላም አይነት መግባት ትችላላችሁ ማለት ነው። ቀጥታ በሌላ በነጩ ሆኖ እንዲህ በሙሉም በግማሽም ሆኖ መግባት ትችላላችሁ። ካሜራችሁ በግማሽ አድርጋችሁ በእንደዚያ መልኩ መግባት ትችላላችሁ። በሁለት አማራጭ ነው መግባት የምትችሉ። እንደዚህም በሌላም አይነት አለ ማለት ነው። እና ይሄንን ይመስላል። አሁን እኔ ልገባ አይደለም፣ ልገባ ቢሆን አሳያችሁ ነበር ማለት ነው። አሁን እኔ ልገባ አይደለም፣ ለእናንተ ነው የቀረጽኩላችሁ። ለማታውቁት ይጠቅማችኋል። ቪዲዮ ምናልባት ጥራት ላይ ኖረው ይችላል፣ ግን ደግሞ የተሻለኝ አቅም ያን ቦታ የምታነቡት እያነበባችሁ ትረዳላችሁ ማለት ነው። ያኔ በተሻለ አቅም ኢንሻአላህ ይታያችኋል ብዬ ተስፋ አለኝ። እና ይህንን ይመስላል። ቻናሌ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። የምወዳችሁ ግር ያላችሁ ያልገባችሁ ነገር ካለ ደግሞ ጠይቁኝ እላችኋለሁ። ልክ ደግሞ ላይቫችሁን ጨርሳችሁ እንትን ስትሉ እዚህ ኤክስ ምልክቱን ነክታችሁ ነው የምትወጡት። ኤክስ ምልክቱ ነክታችሁ ከግራ በኩል ያለው ሳይሆን በቀኝ በኩል ያለው ጽፈት ትነካላችሁ። ምን እንደሚል ረስቼ ነው። ያንን ነክታችሁ መውጣት ማለት ነው። ከዛ ኤዲት ማድረግ ነው። ይሄ ደግሞ ታውቁታላችሁ። እና በዚህ መልኩ ነው ረጅም ቪዲዮ ጉዞ ላይ ሆናችሁ እንደዚህ ቀርጻችሁ ማውራት የማይመቻችሁ እህቶች እንደዚህ ማድረግ ይቻላል ማለት ነው። ቪዲዮ ለመቅረጽ የሚመቻችሁ እህቶች ባላችሁ እንደዚህ ስሩ። የሀዲቃ ምናምን የምትወጡ ከሆነ ላይቫችሁን እንዲከፍታችሁ እናንተ ላይ የታች እያላችሁ ስራችሁ መስራት ትችላላችሁ ማለት ነው። እና የዛሬ ቪዲዮ ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። በፍጥነት ነው ያወራኋችሁ እንግዲህ ታውቃላችሁ ነገር